ሰላም ጤና ይስጥልን እንዴት ናችሁ? እስኪ ዛሬ በትንሽ ወርክሾፓችን እናሳያችሁ የምንጠቀማቸው ማቴሪያሎች ስራ ቦታችን በመጠኑ አጠር መጠን አድርገን ልናስጎበኛችሁ ነው። ተከትሎን ወደ ውስጥ ነው ገባን ይላል። ማሳየት የምንጀምረው ከስፌት ቦታችንና ቢሮአችን ይሆናል። ያው ይሄንን የውጭ ጨርቅ ነው ለአረቢያን መጅሊስ የተመረጠ ጨርቅ ነው። በቅርብ ቀን ሙሉ ኮምፕሊት አድርገን እናሳያቸዋለን። እቺ ደግሞ ያው የማሽን ሲኤንሲ የምንሰራባት ኮምፒውተራችን፣ ላፕቶፓችን፣ እነዚህ ደግሞ ስንጀሮች፣ ሶፋው፣ ጨርቁ፣ መጅሊሱ ሁሉም ነገር የሚሰፋበት እቺ አነስ ያለች ቤታችን እችን ትመስላለች። ያው ቴብላችንም ይሄንን አብዛኛው የማሽናችን በኮምፒውተር አይደለም የሚታዘዝ ዘመናዊ ሲኤንሲ ለሱን መታገዣ ብለን ነው። ይሄ እንጨት ቤታችን ነው። ዋናው መቁረጫ ማሽኑ እቺ ናት። በእጅ ከተር ማለት ነው፣ በእጅ የምትቆረጠው ቦታ። ይሄ ወርክሾፓችን አጠቃላይ በመጠኑ ያው እስኪ እቺኛዋ መጅሊስ ብቻ የምንሰራበት የመጅሊስ እንጨቶች እነኚህ ያው እንጨት እንደምትመለከቱ ሰፋራን ከላለ ባላሰጣውራለ እንደዛታሉ። ማሽን መቁረጫው ደግሞ መሀል ላይ ነው ያለው። በአጠቃላይ ያለው ወርክሾፓችን ይህን ይመስላል እንደምትመለከቱት። በመካከለኛ ብዙም ሳይበዛ ያው በመጠኑ እነዚህ የሚዲፎች፣ እነዚህ ደግሞ የኮርነር መጅሊሶች የተዘጋጁ ለሚቀጥለው ሳምንት ከ15 ቀን ጀምሮ የሚሰሩ ናቸው። እነዚህ የሚዲፎች ሙሉ የገቡ ማቴሪያሎች። ይሄ ደግሞ እንጨቱ የምናዋቅርበት ነው። ሞራሌ 4x4 የሚባለው ለነሱ የምንጠቀምበት ነው። እነዚህ ጋር ያላለቁ መጅሊሶች ናቸው። አጠቃላይ በቆርቆሮ አድርገን ያጠርነው ያው ወርክሾፕ ሲሆን አንዳንዴ ለንፋሱም ለምናምን ተብሎ ቀለል ተደርጎ ነው የሰራ ነው። ብዙም የዛን የሚያክል በጣም የተካበረ ነገር አይደለም። ያው ይሄ ደግሞ ቁም ሳጥን ነው። ክፍለ ሀገር ነው ያዘዘን ቤተሰባችን ሙሉ ከስተምራችን ነው። ሙሉ ከነ መጅሊሱ አጠቃላይ ነው የሚሰራለት። ይሄ ቦንድድ ነው፣ አረቢያን መጅሊስ የሚሰራበት ቦንድድ። እነኚህ ያው ቁም ሳጥኑ ነው ከሱ ጋር አንድ ላይ የሚሄዱ ናቸው። ይሄ ደግሞ ፍሬም የተቀመጠ ፍሬም ነው። ቀስ ብሎ ያው ሰዓቱ ሲደርስ ተቀብቶ ምናምን ለቅብ ደርሶ ፊኒሺንግ ያልቆለት ሁሉ ነገር ቁጭ ያለ የተዘጋጀ ነው። ይሄን ፍሬም እንደምትመለከቱት ብራንቹን ነው በዚህ በኩል ላሳያችሁ አንዴ። ይኸው ይሄን ይመስላል። ባለ 2 ኮርነር መጅሊስ ነው። አዘጋጅተን አስቀምጠነዋል። ሰዓቱ ሲደርስ ቀለም ተቀብቶ ወደ ዋናው ሙሉ ስራውን አልቆለት ወደ ቤት እስከሚገባ ድረስ እንደዚህ ነው ሬዲ አድርገን እናስቀምጠው። እቺ እንጨት ምናምን ሰራባት ስለሆነች ያው እንደ አጋጣሚ ስራው ብዛት ስላለ በዚህ ሰዓት ያው እቺኛዋ ፍሬም ያስቀመጥነው ፍሬሞች ናቸው። እነዚህ አጋጣሚ ነው ይላችሁ። ዛሬ በጧት ስለሆነ የገባ ነው ለቀረጻው ብለን አንድ ሰው ነው ቀድሞ ነው የገባ፣ አንድ ልጅ ብቻ። ይሄ በመዳበሪያ የምታዩት ባይቶ የታሸገ ነው። ወደ ክፍለ ሀገር ሄድ ባለ 20 ቦንድድ ብቻ ነው፣ ሌላ ምንም የለም። ይሄ ደግሞ ወደ ክፍለ ሀገር ወደ ቡታጅራ የሚጫን መጅሊሳችን ነው። ታሽጎ እዛ በአቧራ እንዳይቦንበት አድርገን በሻራ አድርገን 2-3 የታሽጎ ነው የተቀመጠው። እቺ ቀለል ያለች አልጋ ለማንኛውም ለከስተመራችን ቀለል ያለች አልጋ አድርገን ሰራናት ናት። እቺ ያለው ነገሩ ይሄንን ይመስላል። ወይም እንደምትመለከቱት ነው የሚሰራው። መጅሊሱን አዋቅርበት ነው። ይሄንን ይመስላል። እነኚህ ደግሞ የመጋረጃ ፍሬሞች ናቸው። የመጋረጃ ላይ የሚሰቀሉ በማሽን በሲኤንሲ ማሽን ተሰርቶ የተዘጋጁ ናቸው። ይህን ቅድም እንዳሳያችሁ ቁምሳጥናችን ነው። ባለ 4 ተካፋች ነው። ረጅም ስለሆነ ለዛ ነው። ይህንን ይኸው የቦንዱድም ይሄንን ይመስላል። ከላይ ያለው በመዳበሪያ የታሸገው ወደ ክፍለ ሀገር ስለሚጫን ነው። ለዛ ነው ክፍለ ሀገር ስልከው በፌስታልና በመዳበሪያ ታሽጎ ነው ሬዲ ሆኖ ተዘጋጅቶ እንደዚህ የሚቀመጠው። በአንድ ዝም ብሎ በዘፈቀደ ምናምን እንኳን አይሆንም። ምክንያቱ ስለሚበላሽብን ከስተመራችንም እንዳይቀየሙ በሚል ብዙ ነገር ስላለ እንክብካቤው የሌለ ነው። እንክብካቤ እንደ አየር መንገድ ይላል። ይህ ፍሬም የሚሰራበት አሉሚኒየም ጎልዱን አሉሚኒየም እዚህ ጋር ፋቅ ብሎ ነው። በትንሿ ከተፋቀ ያው ስለሚበላሽ በትንሿ አላሳያችሁ። እቺን ያው በትንሿ በዚህ ብዙ አይታይም። ጥቁር ነው የሚመስለው። ቆይ በዚህ በኩል በሚያንጸባርቀው በኩል ያሳያችሁ። ይኸው በቃ ይኸው ጫፍ ላይ የተላጠች ነው። በቃ ጎልዱን አሉሚኒየም ማሽን ላይ ያስገብተን የምንሰራው ነገር ይሄ ነው። ለሙሉ መጅሊስ እንጠቀምበት እና የተከበራችሁ ደንበኞቻችን ያው
ሰብስክራይብ እያረጋችሁ ላይክ እያረጋችሁ ይሄን ይመስላል ወርክሾፓችን። በውጭ ሀገር ሆናችሁ በተለይ በውጭ ሀገር ሆናችሁ እንዴ ታማኝነታችሁ ምን ያህል ነው? የት ነው ወርክሾፓችሁ? በሶሻል ሚዲያ ብቻ ነው ወይስ በተግባር እስኪ ያሳዩን ቪዲዮ ላኩልን ለምትሉ አብዛኞች በውጭ ሀገር ኢትዮጵያ ውስጥ ያለው እንኳን ይመጣል፣ በአካል መጥቶ ያያል፣ ይመለከታል። ምንም አያሳስበን። በውጭ ላላችሁ ግን ውድ ከስተምሮቻችን ሙሉ የቤት እቃ የምታዙን አልጋ፣ ቁም ሳጥን፣ መጅሊስ ሙሉ ለምታዙን ዋናው ቁም ነገር ብዬ የሰራሁት ለእናንተ ነው። ይኸው አሁን የክፍለ ሀገር የሚጫኑ ናቸው እነዚህ የታሸጉ መጅሊሶች በማዳበሪያ የታሸጉት ወደ ክፍለ ሀገር የሚሄዱ ናቸው። እንደዚህ አድርገን ነው የምንሰራው እና በታማኝነት ጥንቅቅ አድርገን ጽድት አድርገን ሁሉም ነገር ሰርተን እናስረክባቸዋለን። ምንም ሀሳብ እንዳይገባችሁ፣ የፈለጋችሁትን ነገር ማቅረብ እንችላለን። ሁሉም ነገር እጃችን ነው። ያው ይሄን አሉሚኒየም ቅድም ያሳያችሁ ጽድት ያለች አሉሚኒየም ህይወት መልክ የራሱ ያሳየኝ ኦሪጂናሉ አሉሚኒየም ማለት ይሄ ነው። በፌስታል የሚሰራ አይደለም። እነዚህ የአልጋው ኮሜዲኖች ናቸው። በተመጣጣኝ መልኩ ይሄን ይመስላል እና የተከበራችሁ ከስተምሮቻችን ደንበኞቻችን ይበልጥ ለመመልከት ደግሞ ከዚህ በኋላ ያለው ጥራቱን ጠብቀን ጽድት አድርገን እየቀረጽን የምልክላችሁ ይሆናል። ያው ብዙ ጥያቄ ስላለ ነው እኔ ጋር ይሄንን በቀላሉ አድርጌ እየላኩላችሁ ያለው። ይሄ ደግሞ ማሽናችን ለመጅሊስ የተዘጋጀ ፍሬም ነው። በሲኤንሲ ማሽናችን የተሰራ በራሳችን ማሽን። በሚቀጥለው የማሽኑም ሲሰራ እንደዚህ እንዴት ቅርጽ እንደሚያወጣ ኦፕሬት ስናደርገው ኤዲት አድርገን ኮምፒውተር ላይ ስንሰራውም ሁሉ ነገሩ አሳያችኋለሁ በሚቀጥለው ጊዜ። ያው ለጊዜው ለዛሬ በጣም ብዙ ጥያቄ ስለመጣብኝ ነው። እናንተ የት ናችሁ? እንዴት ነው አድራሻችሁ? የት ነው ቦታችሁ? ልዩ ቦታው የት ነው በሚል ሀሳብ ብዙ ጥያቄ ለሚመጣብኝ ነገር እሱን ለመመለስ ብዬ ነው ዛሬ እንደዚህ አድርጌ ሙሉ ወርክሾፓችን ማሳያችሁ። ከዚህ የበለጠ ያው ሌላ አዲስ ነገር ካለ ደግሞ በየጊዜው ማሳውቃችሁ ይሆናል። እነዚህ እንደምትመለከታቸው የመጅሊሶች ናቸው ሁሉም ነገሩ እና ከስተምሮቻችን ምንም ግራ እንዳይገባችሁ በፍቅር በሰላም ሁሉም ነገር አዛችሁ እናስረክባችኋለን። ዛሬ ባይዞይ ዛሬ ከወርክሾፓችን በቀጥታ ነው የምናገራችሁ። የዚህ የምታዩት እያንዳንዱ እንጨት በታማኝነት በጥበብና በጥራት ተቀርጾ የእናንተን ሷለን ለማድመቅ የተዘጋጀ ነው። በተለይ በውጭ ሀገር የምትኖር ውድ ሙስሊም ወንድም እህቶቻችን ለእምነታችሁና ለባህላችሁ የሚመጥን ምርጥ የአረቢያን መጅሊስ በሲኤንሲ ማሽናችን ጽድት ተደርጎ እጅግ ማራኪ አድርገን ያዘጋጀናቸው እቃዎቻችን ሙሉ አሳይቻችኋለሁ። እምነት፣ ታማኝነትና ጥራት ዋው መለያችን ነው። ባይዞይ በተግባር በወሬ ሳይሆን በተግባር ይዞዝን ፈጥነን አስተማማኝ በሆነ አገልግሎት እንሰጣችኋለን። ስልካችን 0933887777 በዋትስአፕ በቴሌግራም በሶሻል ሚዲያ በተለያዩ ሶሻል ሚዲያ ታገኙናላችሁ። መልካም ቆይታ መልካም ጊዜ ይሁንላችሁ። ለምታደርጉልን ማበረታቻ ለሁሉም ነገሩ በጣም እናመሰግናለን። አንድ ነገር ግን ላስቸግራችሁ፣ ሰብስክራይብ አድርጉልን አደራ በእናታችሁ። ምክንያቱ ኢትዮጵያ ውስጥ ሆነን ያውላችሁ ብዙ ቪዲዮ እናያለን። ያው ለምን አንዳንዴ ያው ሪስኩ ከበድ ስለሚል ኤዲት ያላደረኩትም ለዛ ነው። ምክንያቱ ኤዲት ስታደርግ ምናምን ብዙ ጊዜ ይወስዳልና ያው የሱም ብዙ ኮርሱም የለንም እኛ ሙያ እንጨት ላይ ነው እንጂ ኤዲት የሚያደርግ ነገር ብዙም ልምድ የለንም የእውነት። ለዛ ነው ቀጥታ ምልክላችሁ። ስለዚህ ሰብስክራይብ እያደረጋችሁ ጠብቁን። አዳዲስ ነገር አዳዲስ ቪዲዮዎች አሉን ሙሉ የቤት እቃ ይሄን ሲታደስ አዲስ መጅሊስ ነው ያሳያችሁ። ይሄን አሉሚኒየም መጅሊስ ቅድም ባሳያችሁ ፍሬም አይነት ማለት ነው። እነዚህን ይመስላል። ቀለል ያለች አልጋ ማክሲመም ይሄ አልጋ ማን ያሳማ ለወንድላጤ አብዛኛው የምትመከራቸው አልጋ ለወንድላጤ ናት። ምክንያቱ ያው ወንድላጤ የቤት ኪራይ ሲኖርበት ቶሎ ለማንቀሳቀስ ሲፈልግ በእንደዚህ አይነት ነገር መልክ ይጠቀማል። ስለዚህ የምትፈልጉትን ዲዛይን ሁሉ ነገር ለማስረከብ ሬዲ ነን። ቴንክ እስኪ አንድ የመጨረሻ ላይ አንድ መጅሊስ ልጋብዛችሁ። ቺች መጅሊስ ያው ወርክሾፓችን ውስጥ የቀረጽናት የጥራት ጉድለት አለበት። የሆነ ደመናም ነበረ ብዙም ፀሐይ ያልገባበት አልነበረምና በትዕግስት ጠብቃችሁ ሙሉ ቪዲዮውን ስላያችሁልን እናመሰግናለን። መልካም ቆይታ። ቻው።